የጫካው አብሪ ኮከብ ጃል ማሮ ማን ነው? ወደ ፕሮግራሙ እናቀናለን። የጫካው አብሪ ኮከብ ጀግና ጃል ማሮ ማን ነው? ጃል ማሮ የትግል ስሙ ሲሆን ትክክለኛ ስሙ ኩምሳ ድሪባ ለሜሳ ይባላል። ጀግንነት፣ ወንዳወንድነት፣ ታጋይነት፣ አስተዋይነት፣ ስክነት እና ማላይነት በጀግናው ጃል ማሮ ላይ የሚንጸባረቁ ማንነቶች ናቸው። ታዲያ የኦሮሞ ጠላቶች እሱን አውሬና ጨካኝ አድርገው ቢስሉትም እሱ ግን እንደ ማንኛውም የዓለማችን ተጽዕኖ ፈጣሪ ሰዎች ለዓላማ የሚታገል በዚህ ዘመን የተገኘ የሰብአዊ መብት ታጋይ ነው። ማሮን ጥበብ ሳትሆን ትጥቅ ትግል ነው የጠራቸው። ኪነት ሳይሆን ባሩድ ነው የሚያስደስተው። ጫካ እንጂ መድረክ አይመቸውም። ስመ ገናናው ቁመተ መለሎው ታጋይ ጃል ማሮ ስሙ ሲጠራ ነፍጠኞችና ብልጽግና ሽንታቸውን በላያቸው ላይ ሲለቁ፣ የኦሮሞ ሕዝብ ግን የደስታ ብርሃንን ከፊታቸው ይታያል። ጃል ማለት በአፋን ኦሮሞ ጓድ እንደማለት ነው። ማሮ ማለት ደግሞ ጠንካራ ብርቱ እንደማለት ነው። ብርቱ ጓድ ኩምሳ ድሪባ። ጃል ማሮ ልክ እንደማንኛው የኦሮሞ ታጋይ ሁሉ እሱም እንደ አጥፊና አሸባሪ ነው የሚታየው። በኦሮሞ ሕዝብ ዘንድ ግን እንደ ቁርጥ ቀን ልጅና የተስፋ ጭላንጭል ተደርጎ ይታሰባል። ይህ መልኩ የቦብ ማርሌ ግንባሩ የቼኩቬራ የሆነ ሰው ከዩኒቨርሲቲ ስክሪፕቶን አስቀምጦ ጫካ ሲገባ ከያዛት ክላሽ ጠመንጃ ጋር እውነትንም ይዟት ነው የገባው። የሞቃ አልጋውን እንደናፈቀ ከአውሬ ጋር ሚንከራተተው ግድ የለም ሌሎች የነገ ነፃነታቸውን እንዲያገኙ ዛሬ እኔ ልጎሳቆል ከሚል ተስፋው ነው። የአዲስ አበባ ዩኒቨርሲቲ በ1996 ማኔጅመንት አስተምሯቸዋለሁ ያላቸው ተማሪዎች እየመዘገበ ሲያስገባ አንድ ሰውም እየመዘገበ ነበር። ያ ሰው ዛሬ ሀገር ስሙን ለመጥራት የሚንቀጠቀጥለት ብልጽግና ስንቴ ገደለው ሲሉት ሞትን አሸንፎ የሚኖር አብሪ ኮከቡ ጃል ማሮ ነው። ታዲያ አሁን ይህን ደረጃ ይደርሳል ብሎ የገመተ ስለሌለ አዲስ አበባ ዩኒቨርሲቲም በወቅቱ ይህን ሰው መዘገበው። በዛው የዩኒቨርሲቲ ትምህርቱን ሀ ብሎ በጀመረበት ዓመት የዛሬ 17 ዓመት የመጀመሪያ የተቃውሞ ሰልፉን ፊንፊኔ ላይ አደረገ። ከዛም ከሁለት ዓመት በኋላ በ1998 የኦሮሞ አክቲቪስቶች በተለያዩ ዩኒቨርሲቲዎች የጀመሩትን የጸረ ጭቆና አመጽ ትግልን ተቀላቀለ። ከዛም መንግስት በወቅቱ አቅሙን ማሳየት ጀመረ። በኦሮሞ ተማሪዎችና የትግሉ አባላቶችን ማሳደድ፣ ማሰርና የዘውትር ተግባሩ ሆነ። በኦሮሞ ተማሪዎችና የትግሉ አባላቶች ማሳደድና ማሰር የዘውትር ተግባሩ አደረገ። የቀለም ትምህርት ሊወስድባት የመጣባት ፊንፊኔ አልመቻለችው። ከዛም ፊንፊኔን እንደ ተማሪ ላይመለስባት እስክሪብቶን እና ደብተሩን አስቀምጦ ፊቱን ወደ ቦረና ጫካዎች አዙሮ ገሰገሰ። ነፃነትን የምትናፍቀው አይኑ አቅጣጫዋ ተቀይሮ የትጥቅ ትግል ብቸኛው መፍትሄ አድርጋ ያዘች። ነገር ግን ብዙም ሳይቆይ ጃል ማሮ ወደ ፊንፊኔ ተመለሰ። በዚህኛው ዙር ግን ወደ ሸገር ሲመጣ በተማሪነት ስሜት አልነበረም። እስክሪብቶ መያዝ የለመዱ እጆቹ ጠንክረው ትጥቅ ትግልን በበቂ ሁኔታ ሰልጥኖ ጣቶቹ የጠመንጃ ቃታ ተዋውቀው ነው የመጣው። እጅ ለእጅ ቢገጥምም እንኳን እንዴት በቀላሉ ጠላቱን መዘረር እንደሚችል ሰልጥኖ ተመለሰ። ወደ ፊንፊኔ ከተመለሰ በኋላ ቀሮ ቢሊሱማ ኦሮሚያ በሚል ስያሜ የሚታወቀውን ቡድን ተቀላቀለ። ብዙም ሳይቆይ የመንግስት ደህንነቶች የዚህን ድብቅ ቡድን ደረሰበትና ኔትወርካቸውን በጣጥሶ ዋና አንቀሳቃሽ የነበሩትን ተስፋውን ጨመዳና መስፍን አበበን ሲያስራቸው ጃል ማሮ አምልጦ በድጋሚ በስተደቡብ ገሰገሰ። በአሁኑ ጉዞ ግን ወለጋ ወይም ቦረና አልነበረም ሄደው። የሀገሩን ቋንቋ እንኳን ቢያወራ የሚሰማው ወደ ማይገኝበት የኬንያ ዋና ከተማ ናይሮቢ ማረፊያው ሆነች። እዛም ተቀምጦ ባለበት ሰዓት ብዙም ሳይቆይ የኦሮሞ ነፃነት ጦርን ተቀላቀለ። ለአንዴና ለመጨረሻ ጊዜ ታጠቀ። ታዲያ ይህን ጊዜ ነው የዛሬው ጀግና ጃል ማሮ የተወለደው። በ2001 በተነሳ የውስጥ ሽኩቻ የኦሮሞ ነፃነት ግንባር ሲከፋፈል በጀነራል ከማል ገልቹ የሚመራው ቡድን በደቡብ በኩል ቦረና ላይ ካሉት ወታደሮች ጋር ተገናኘ። ነገር ግን መንግስት በከፈተው መጠነ ሰፊ ወረራ አካባቢው ላይ ያለው ሰራዊት ተሸንፎ ነበር። ጃል ማሮም በወቅቱ ወደ ኡጋንዳ ሸሸ።
የኢትዮጵያ መንግስት ኡጋንዳ ጃል መሮን አንጠልጥላ እንድትሰጠው ቢለምንም ሳይሳካለት ቀረ። ከዛም ጃል መሮ እዛው ኡጋንዳ በሀገሪቷ ህግ ተዳኝቶ ተፈረደበትና ኡጋንዳ ላይ ለ1 ዓመት ታሰረ። ታዲያ ጃል መሮ የእስር ጊዜውን ጨርሶ የኡጋንዳ ወህኒ ቤት በሩ ተከፈተለት። ወደ አሰኛህ መሄድ ትችላለህ ሲባል ጃል መሮ ወደ ኢትዮጵያ ሳይመለስ ኬንያም ሳይሄድ ፊቱን ወደ ሰሜን ኢትዮጵያ ዙሮ ወደ ኤርትራ ገሰገሰ። ያኔ ታዲያ አብይም አልመጣም፣ ኤርትራና ኢትዮጵያም አልታረቁም ነበርና የኢትዮጵያ መንግስት የተቃወመ ሁሉ በኤርትራ አርሂቡ ተብሎ ነበር የሚስተናገደው። ወደ ኤርትራ ያቀናው ጃል መሮም ኤርትራ ላይ ንጹህ አየሩን እየተነፈሰ ኤርትራ ከሚገኙ የኦሮሞ ነጻነት ጦር አመራሮች ጋር ተገናኘ። ታዲያ ጃል መሮ በኡጋንዳ እስር ቤት በነበረበት ሰዓት አንድ ወሳኝ ክስተት ተከስቶ ነበር። በወቅቱ በምዕራብ ኦሮሚያ የኦሮሞ ነጻነት ጦር ዋና አዛዥና ኮማንደር የነበረው ጀግናው ለገሰ ወጊ ተገሎ ወታደሮቹም ተበታትነዋል። ይህች ክስተት ታዲያ ለጓድ መሮ ሰፊ በር ከፈተችለት። ኤርትራ ላይ ካገኛቸው የኦነግ አመራሮች አንድ ከባድና ያልጠበቀው ኃላፊነት ተሰጠው። በለገሰ ወጊ መሞት ምክንያት የተበታተኑት የኦነግ ወታደሮች ሰብስቦ እንዲያደራጅ ኃላፊነት ተሰጠው። እሱም ወገቡን ይዞ በረጅሙ ከተነፈሰ በኋላ ኃላፊነቱን ተቀብሎ በድጋሚ ወደ ኢትዮጵያ ድምጹን አጥፍቶ ገሰገሰ። ከኤርትራ የተሰጠውን ከባድ ኃላፊነት ተሸክሞ ወደ ወለጋ ጫካዎች ገብቶ የተበታተነውን ጦር ሰብስቦ እያደራጀና እያሰለጠነ በነበረበት ወቅት ሁለት ለመሮ የሚጠቅሙ ክስተቶች ተፈጠሩ። በዚህም ክስተት ተጠቅሞ የወታደር አቅሙንና ብዛቱን አሳደገበት። ነምኒ ማሊፍ ወለጀሰ ነምኒ ማሊፍ ኡሌ ወልትቀም ማሊፍ ኢጋ ወልንገላስ ኦቦላን ንዲነ ኢጋ ማንኬኛ አንገላስ እንገው ቦል ኢጋሱ ዮም ጉቴ ቀዳዳማ ቦም ቀዳዳሙን ቀቡ ቀባ አንደኛው ክስተት በ2004 በኦሮሚያ የተቀሰቀሰው ተቃውሞ ሲሆን ሁለተኛው ደግሞ በኢሬቻ ክብረ በዓል ላይ የተፈጠረው አሳዛኝ ክስተት የኦሮሞን ህዝብ ልብ ያደማበት ወቅት ነበርና የኦሮሞ ወጣቶች በጣም በብዛት ጃል መሮ ጋር እየመጡ አንተ ብቻ አስታጥቀን እንጂ ከጎንህ እንሰለፋለን ብለው ጃል መሮ ወደ መሸገበት ጫካ ጎረፉ። ቀለም ወለጋ ያሉ ወጣቶችም የአካባቢው ሚሊሻ እና ወታደር በጉልበት መሳሪያዎችን እየቀሙ ታጥቀው ጃል መሮ ጋር ገቡ። ከዛም የጃል መሮ ጦር ከበቂ በላይ ተደራጅቶ ከ2008 ጀምሮ ኦሮሞ ነጻነት ግንባር 4 የወለጋ ዞኖችና በርካታ ወረዳዎችን ተቆጣጥሮ ፈላጭ ቆራጭ ሆኖ ማስተዳደር ጀመረ። ከዛም አብይ ወደ ስልጣን መጣና እርቅና ድርድር ይደረግ ተብሎ አስመራ ላይ የመንግስት ልዑክ ከኦነግ አመራሮች ጋር ድርድር አድርጎ በሰላማዊ መንገድ በምርጫ እንዲወዳደርና ትጥቅ እንዲፈቱ የተደራደረው የኦነግ አመራሮች ወደ ሀገር ቤት መጡ። ነገር ግን ጃል መሮ ታጋይ ብቻ ሳይሆን ነብይን በሚመስል መልኩ የአብይን ከሃዲነት አውቆ እኔ ትጥቄን አልፈታም አላምናችሁም፣ ሁሉም ወታደር ትጥቁን ቢፈታ እንኳን እኔ ብቻዬን ተዋግቼ እሞታለሁ አለ። በብዙ አካላት ቢለመንም እምቢ ብሎ በወንዳ ወንዳ አቋሙ ጸንቶ ጫካ ቀርቶ የኦሮሞን ህዝብ ከከዳው ስርዓት ጋር ይዋደቅ ጀመር። የዛኔው ትንበያው ምንም ሳይቀር እውነት ሆነ። የቀድሞ ኢህአዴግ ተላላኪዎች ያሁኖቹ ብልጽግናዎች ያመናቸውን ህዝብ ከዱ። አብይም የአባገዳ ልጅ ብለው የመረቁትን የኦሮሞ ህዝብ መልሶ መግደል፣ ማሰርና ማሰቃየት ተያያዘው። ጀግናው ጃል መሮም በወለጋ ጫካዎች ውስጥ የኦሮሞን ነጻነት ለማምጣት ነፍሱን አስይዞ ይሃው ዛሬም እየተዋጋ ይገኛል። ታዲያ ከሰሞኑ የድሮ ስርዓት ናፋቂው አብይና ብልጽግና ይህን ጀግና ገደለው ቀብረነዋል ሲሉ ተደምጠዋል። ሚዲያዎቻቸውም ይህን ውሸት ይዘው ጡሩምባቸውን ይነፉ ጀመር። የሚያወሩት ውሸት እንኳን ለራሳቸው እየቀፈፋቸው አሁንም በነፍጠኝነት ጎዳና ላይ ይገኛሉ። ጃል መሮ መቼም ቢሆን ሳይረሳ በኦሮሞ የዛሬውና የነገው ትውልድ ልብ ውስጥ ተከትቧል። የዛሬ ፕሮግራሜን በዚያው አበቃለሁ። በስተመጨረሻ ግን በጀግናው የጫካው አብሪ ኮከብ በሆነው ኩምሳ ድሪባ ለሜሳ ወይም ደግሞ ጃል መሮ የገጠመውን ግጥም ጋብዤ እሰናበታለሁ። ረጅም ዕድሜ ለጫካው አብሪ ኮከብ ኩምሳ ድሪባ ለሜሳ ወይም ደግሞ ጃል መሮ። ማሊፍ አናቦስ ወይረ ጀተኒ ጎኒ ዱአን ቦዳ ጅራቹን ቤክተኒ አኒ ዮመን ዱኤ አከሚዩን ዱአ ሲቺ
wajjinoon jiraadhee bakka yaadega firiina fakkaatu miciraan hojii koo kumaatama qaba Oromoo lammiin koo ammas jiraataadha yoomuu hinduu dhalootatu jira kan faana koo bu'u agartuun jaamullee bakki argaan jaamu kan argu magarsa lalisaadha yoomuu kanaaf anin duune du'eeran jedhiina imimmaan buuftanii tasanaan booyina du'e maaliif jettu goon akkamiin du'aa anoo waan karoorse siichin galmaan ga'a seenaan isaa siidaadha goonni yoomuun du'u dhalootatu jira kan bakka isaa bu'u kanaaf jiraataadha hin duune tasuma lafeen ijaareera riqaa bilisummaa kiyyas dabaladha ba'aa wal gargaara amna anee gale xiiqiidhaan xumura hin duune narrafe anammayyuu jira xiqquma boqodha cahaanaaf ijaara hin boqodhe malee ani yoomuu hin du'u miciraan kaaheera kan bakka koo kan duute naan jettu maaloo hin agartu jirta miti ati faana kiyya buutee kan guca koo dhaaltu dhiigni kiyya cobe lafeen kiyya cabe siitiin magarseera siidaan jibne dhaabee siitiin magarseera siidaan jibne dhaabee an kanaafan jira baraanuu hin du'u situ biqileera kan bakka koo bu'u lamuu naan hin jedhiini osoon jiruu duute dhaloonni si jira kan bakka koo buute lamuu naan hin jedhiini osoon jiruu duute dhaloonni si jira kan bakka koo buute guca barabaraa dungoo bilisummaa dhiigaan qabsiiseera fincila gabrummaa giddaan haafniinu qabsoon ittaafu aarsaa lubbuu gootaan birmadummaan giddaan haafniinu qabsoon ittaafu aarsaa lubbuu gootaan birmadummaan hin du'en jedhiina lubbuu goonni kufu lafee isaa boba'uu kan nuuf kan ni ifu hin du'en jedhiina yogguu goonni kufu lafee isaa boba'uu kan nuuf kan ni ifu narra tarkaanfadhaa itti fufaa qabsoo diina keessaaf alaan wal qabaa wal aansoo sabni cunqurfamaa mirga isaa gonfatu biyyi cunqurfamituun bilisa haa baatu alaabaan nageenyaa nagaa bakka bu'u dachee nagaarratti buufaa balali'u alaabaan nageenyaa nagaa bakka bu'u dachee nagaarratti buufaa balali'u kana lubbuun gootaa walabummaa sabaa birmadummaa biyyaa dhaabbachuu alaabaa ati lubbuun jirtu kana naaf dhugoomsi siidaa kiyya dhaabi jiraachuu koo ibsi ati lubbuun jirtu kana naaf dhugoomsi siidaa kiyya dhaabi jiraachuu koo ibsi የተከበራችሁና የተወደዳችሁ ተመልካቾቻችን የተከታተላችሁ የነበረው በኬሎ ሚዲያ ወደ እናንተ የሚተላለፈው የአገርቱ ኬሎ ፕሮግራማችን ነበር። በተለይም በዛሬው ዕለት በሰፊው ሁኔታ ስለ ጃል ማሮ በዚህ መልኩ ወደ እናንተ አቀርበናል። ከዚህ በላይ ስለ ፕሮግራሙ መናገር አልፈልግም። ፕሮግራሙ ራሱ ተናጋሪ የሆነ ተስፋ አደርጋለሁ። የዛሬ ፕሮግራሜን በዚሁ አጠናቅቄ